ኧረ እንደው አሁንስ አብርሃም ምን ይሻለዋል ጋይስ? ምን ይሻለዋል? ይሄ ሰውዬ ከጤና ነው ብላችሁ ታስባላችሁ? ጤነኛ አይደለም። እኔ ያሳዘነችኝ ሩታዬ ናት። እንዴት እየከነፈች እንደመጣች ልጁን ስታይ ነው ትንሽ የተረጋጋችሁና ትንፋሿ ራሱ እንዴት እንደተቆራረጠ እግዚአብሔርን ማለት አብርሃም ምን አይነት ሰው ቢሆን ነው ጋይስ? በዚህ ልክ ልጁን እሷ ቤት በሌለችበት ኮቴዋን ጠብቆ ከቤት ስትወጣ አጋዧ ቤት እንዳለች ያውቃልና ልጁን ከአጋዥ ወስዶ ከፍቅር ጋር ላይ ያስተዋውቅ። በነገራችን ላይ ትላንትና ሲጎረር ነበረ። በጣም ብዙ ሰዎችን አስተዋውቅሻለሁ ገና ከዚህ በኋላ ከቤተሰቦች ጋር አስተዋውቅሻለሁ። ደግሞ በጣም አይተሽው ማታቂውን ትልቅ እንግዳ በህይወቴ ለኔ ትልቅ ቦታ ያለውን ሰው አስተዋውቅሻለሁ ሲላት ነበረ ትላንትናና ብዙዎቻችሁ ገምታችኋል። እውነት ለመናገር ጠብቁ ነገር ልዑሌን ይዞ ይመጣል ስትሉ ነበርና ይሄው አጅሬው ይዞ መጥቷል ማለት ነው። የደደብ የሆነ ሰውዬ። እኔ ያሳዘነችኝ ሩታ ናት። እግዚአብሔርን እሷ ከቤት ልጁን ቤት አስቀምጣ ስትሄድ አጅሬው ገብቶ ልጁን ላጣ አድርጎ ወደ ፍቅር ጋር ማምጣት ማለት ነው። በዚህ ልክ ለምን አስፈለገ? አሁን ደግሞ በሩታ ብሎ ሲያቅተው ደግሞ በልጇ መጣባት። ወይ ምንድነው አላማዋ? የአብርሃም አላማ ምንድነው? ፍቅርስ ደግሞ በዚህ ልክ ወደዚህ ህይወት ተመልሰሽ በዚህ ልክ ሩታ ላይ ይሄም ነገር ማድረግሽ ተገቢ ነው? ቢያንስ እኮ ድራማ እንኳን ቢሆን እኮ አግባብ አለው እንዴ። ደግሞ ብለህ በልጇ በጣም በብዙ መንገድ ታገዘችህ፣ በጣም አንተን ተከታተለችህ ለልጇ ብላ። ጭራሽ ደግሞ እሷ በሌለችበት ቤት ድጋሚ ልጇን ትወስዳለህ። ከዚህ በፊትም ደግሞ ወስደህ እንግዲህ በህፃንነቱ ምን እንዳደረካት ታውቃለህ አይደለም? ድጋሚ ዛሬ ደግሞ ህግ ቢፈቅድልህም እንኳን ልጁን እሷ በሌለችበት ከአጋዥ ወስደህ በዚህ ልክ አምጥተህ አንተ ከምትጃጃል ሴት ጋር አምጥተህ ማስተዋወቅ እንትን አይደለም፣ ፌር አይደለም ሆነን ለመናገር እና እኔ ሩታዬም ቢሆን ብቻዋን ሳትሆን መምጣት የነበረባት የህግ አካል ይዘሽ ነበረ እየከነፍሽ መምጣት። ከዛ ልኩን ያገኝ ነበር ይሄ ከንቱ የሆነ ሰውዬ ማለት ነው።